ሰላም ጤና ይስጥልኝ የተከበራችሁ ውድ ጓደኞቼ እንደዚሁም ደግሞ ይሄንን የአለላ ቲዩብ ላይክ ሼር ሰብስክራይብ እያደረጋችሁ የምትደግፉ ሁሉ ከልብ አድርጌ አመሰግናለሁ። እንደምን አላችሁ እላለሁ። እንግዲህ እንደሚታወቀው በለቀኳቸው አንድ ሁለት ቪዲዮዎች እጅግ በርካታ ሰዎች ተመልክታችሁታል። በጣም አመሰግናለሁ። ወደፊትም የቻናል እንዲያድግ የቻናል ከፍ እንዲል ሁላችሁም እገዛችሁን እንድታደርጉ እጠይቃለሁ። በዛሬው ቪዲዮ ደግሞ በእውነት እኔ በምሰራበት ቦታ ላይ እጅግ በርካታ የሆኑ ተግዳሮቶች አሉበት ስራው ላይ። ይሁን እንጂ ዛሬ ደግሞ በዚህ ቪዲዮ የፔፐር ባግ አሊያም ደግሞ የወረቀት ዘንቢል እንዴት መስራት ይቻላል ወይም ማተም ደግሞ እንዴት ይቻላል የሚለውን በቤታችሁ ባሉት የመስሪያ ነገሮች መስራት እንደሚቻልና እንደዚሁም ደግሞ ብዙ ወጪ ሳታወጡ በጥቂት ወጪ እንደ ቢዝነስ መጀመሪያ ይሆናል ብዬ የማስበውን እንደዚሁ ገረፍ እያደረኩኝ ያሳያችኋለሁ። የሚገርመው ነገር ቢዝነስ ለመጀመር የሚያስፈልገው ድፍረት እና ጽናት ነው። የሰው ልጅ ደፋር ከሆነ ጽኑ ከሆነ የሚፈልገው ደረጃ ላይ መድረስ ይችላል ብዬ አስባለሁ። እኔ እጅግ በጣም በርካታ የሆኑ አስቸጋሪ ጉዳዮችን አጋጥመውኛል ወይም ደርሰውብኛል። ነገር ግን እነዛን ሁሉ ነገሮች አሸንፌ ዛሬም ላለመሸነፍ ራሴን አቁሜ እየሰራው ነው ያለሁት። አሁን እዚህ ቪዲዮ ላይ የምትመለከቱት የፔፐር ባግ ስራ አንድ ከስተመሬ አዛኝ ጥቂት ፔፐር ነው፣ በእርግጥ ብዙ አይደለም፣ ወደ 50 ፍሬ ፔፐር ነው። እሱን እየሰራው ነው። ትንሽ ቪዲዮውን ፈጠን አድርጌ ያው እናንተም እንዳይሰለቻችሁ እንድታዩት ነው መጋብዘው። ከዛ ባሻገር ደግሞ ህትመት አሁን ብዙ ጊዜ ሰዎች ጋር ሄደን ነው የምናሳትመው። ነገር ግን በእውነት ነው የምላችሁ ትናንሽ ጣውላዎች ገዝታችሁ ቤታችሁ እንዴት አድርጋችሁ መስራት እንዳለባችሁ ወደፊት ይሄንን ጉዳይ ማሳያችሁ ይሆናል። ነገር ግን ቤታችሁ ውስጥ ስልክ ስክሪን መስራት ይቻላል። ህትመቱንም እዛው ቤት መስራት ይቻላል። ምንም በማያስቸግሩ ሁኔታ አንዳንድ ጉዳዮችን በእርግጥ ለማግኘት ትንሽ አንዳንድ ቦታዎች ላይ መሄድ ሊጠበቅ ይችላል። ነገር ግን ያው እንዳልኳቸው የኦንላይን ስራ ዛሬ ነገሮችን በጣም እያጠበበ ደጃችን ድረስ ያመጣበት ጊዜ ነውና በኦንላይን በጣም በርካታ ነገሮችን ማዘዝ ትችላላችሁ። ሁሉ ነገር በደጅ ነው ያለው። ስለዚህ ያው ቪዲዮ ላይ እንደምታዩት አንድ 50 ፍሬ የሚሆን ፔፐር ባግ አንድ ከስተመር አዛኝ እሷን በደንብ አድርጌ ኩችም አድርጌ ሰርቼ አሳምሬ አስረክቤያታለሁ። እንደዚሁም ደግሞ የማግ ስራና ሌሎች ስራዎች ደግሞ እንደዚሁ መተውልኝ ነበር። እነሱንም ሰርቼ ለከስተመሮቼ ሰጥቻለሁ። በጣም ነው ደስ ያለኝ በእውነት ቢዝነስ እንዲህ ሲበረታታ ሰዎች እየመጡ ሲጎበኙት በጣም ነው ደስ የሚያሰኘው። እናንተም ይህንን ስራ መስራት ትችላላችሁ። ጥቂት ገንዘብ ነው የሚያስፈልገው። ቅድም እንዳልኩት ደፋሮች መሆን ያስፈልጋል፣ ጽኑ መሆን ያስፈልጋል። ሰው ደፋር ከሆነ ጽኑ ከሆነ የማይደርስበት ቦታ የለም። ምክንያቱም በዚህ ምድር ላይ ከሰው አቅም በላይ የሆነ ምንም ነገር ያለ አይመስለኝም እኔ በበኩሌ። ስለዚህ ይሄንን ከሰው በታች የሆነውን ነገር ለመስራት የሚያስፈልገው መበርታትና መጽናት ነው። ስለዚህ ይሄ በዚህ በአለላ ቲዩብ እንዲህ አይነት መካሪ ሀሳቦችንና እንዲህ አይነት አደፋፋሪ የሆኑ ሀሳቦችን እናቀርባለን። እንደዚሁም ደግሞ በኦንላይን ስራ ላይ ሰዎች እንዳይታለሉና ሌሎች ሰዎች እንቅፋት ለስራቸው እንዳይሆኑባቸው የማደርግበትን ሀሳብ በማቅረብ ወደ እናንተ እመጣለሁ። ዛሬም እቺ ለጥቂት ደቂቃ የመጣውባት ቪዲዮ እናንተን ታስተምራለች ብዬ አስባለሁ። ያው ሰዎች ደፋር እንዲሆኑ ነው ዋና ቁም ነገሩ። የመጀመሪያው ነገር ድፍረት ነው የሚጠይቀው። በይበልጥ ኢትዮጵያ ውስጥ ሰው ደፋር ከሆነ ብዙ ነገሮችን መስራት ይችላል። ምክንያቱም በዙሪያችን ያሉ ያልተነኩ እምቅ ሀብቶችን እንድንሰራባቸው ይጋብዘናል ማለት ነው። እንግዲህ በእውነት ዛሬ ያቀረብኩላት የከስተመሬ ስራ በጣም ደስ ብሎኛል። እናንተ ማየታችሁ እስቲ ላይክ እና ሼር እንዲሁም ደግሞ ፔጁን ሰብስክራይብ እያደረጋችሁ አበረታቱኝ። አብረን ወደፊት የምንዘልቅ ይሆናል። በሚቀጥለው ቪዲዮ ደግሞ እንዳልኳችሁ እንማርበታለን ያልኩትን ነገር አቀርብላችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።